የወለጋ ፋኖ የሚባለው የእናንተ አካል ከሆነ አንድ እስከዛሬ ላደረገው ግድያ ኃላፊነት መውሰድ አለባቸው። ይሄ ኃይል ከመከላከያ ጋር ተዋግቶ አያውቅም። ኔቨር ዜጎችን ብቻ ነው የሚገለው። የፈቀደ አብዲሳ ጦር አንድ ቀን ከመከላከያ ተዋግቶ አያውቅም። ዜጎችን ብቻ ነው የሚገለው። እስከዛሬ ላደረገው ወንጀል ኃላፊነት መውሰድ አለባቸው። አሁን ለሚደረገው ወንጀል ኃላፊነት መውሰድ ማስቆም መቻል አለባቸው። ያ ብቻ ሳይሆን ህዝብን ከሚጨርስበት አካባቢ አስወጥተው በቁጥጥራቸው ስር ማስገባት መቻል አለባቸው። በጣም ከፍተኛ ትችት ሲደርስብኝ ነው የነበረው። ይሄ ኃይል ይሄ ፋኖ የወለጋ ፋኖ የሚባለው ኃይል መንግስት ያደራጀው ነው። በሚስጥር አይደለም፣ በግልጽ ያደራጀው ነው። አሁንም የሚቆጣጠረው ነው። አጠቃላይ ፋኖን ለዚህ ብሌማ እናርግ ብዬ ተደጋግሜ ስናገር ከፍተኛ ትችት ሲደርስብኝ ነበረ ከማህበረሰቡ። ዛሬ ላይ አስረስ ተነስቶ እኛንን ካለ መስማት ፈልጋለሁ ከነዘመነ ካሴና ከሌላው ፋኖ አካል። ይሄ ወለጋ ላይ ህዝብ ዜጎችን፣ ሴቶችን የሚጨፈጭፍ፣ ህፃን የሚጨፈጭፍ፣ የሚዘርፍ ሽፍታ ቡድን የአማራ ፋኖ አካል ነው፣ እኛንን የምንቆጣጠረው፣ እኛንን የምናዘው የሚሉ ከሆነ ዘን ችግራቸው ከህዝብ ጋር እንጂ ከአብይ ጋር አይደለም። ከጊዳ አያና ሚስኪን ገበሬዎች፣ ከቤንቱ ሚስኪን ገበሬዎች ጋር እንጂ ዛሬ እነሱ ላይ ያለ እንጂ እኮ እነመሩንም ብለናቸዋል። ፕሮባብሊ ሰው በኦሮምኛ ስለማይሰማ ነው እንጂ ሃይፐር ክሪቲካል ነበርኩ በእነዚህ ጉዳዮች ላይ። ምክንያቱም በነፃነት ስም ጫካ ገብቶ ሚስኪን ገበሬን የሚገል የሚዘርፍ የሚያፈናቅል ኃይል ለማንም አይሆንም። ነገም ስልጣን ላይ ከወጣ ከዚህ ነው የሚብሰው። እና አስረስ ተናግሯል፣ ግልጽ አድርጎታል። እኔ ወልቃይት ላይ ያደረገው ኮመንት ለምሳሌ እሱ ወለጋ ሲመጣ ያውቁ ነበር የመከላከያ መረጃዎች በደንብ። ከዛ ሲወጣ ያደረገው ንግግር ለእኛ እኮ መልስ ነው። እሱ የዛ ሄደው ማለት ትችላለህ። ይሄ ወለጋ ፋኖ እነ መሮ የሚሉትን ነገር ታውቃለህ። ይሄ ወለጋ ፋኖ ሽፍታ መንግስት ያደራጀው ሽፍታ ነው ይላሉ እነሱ። አስረስ መጥቶ የእኛ ነው ሲል መንግስት ያው እናንተ ትግላላችሁ፣ ግን ይሄ እናንተ እዛ አብራችሁ የምትሞዳሞዱት ጥምረት ለመፍጠር የምትሞዳሞዱት ኃይል ነው የእናንተን ሰው እየጨረሰ ያለው ያለ ነው ያለው። የአገዛዙን ትርክት ያጠናከረ ስራ ነው እየተሰራ ያለው ወለጋ ላይ አይደለም። ጥምረቱን ሰው በዚህ መልኩ የሚሰራ ጥምረትም አይኖርም። ይሄን ማወቅ መቻል አለባቸው። ኢትስ ኖት ጎይንግ ቱ ወርክ። ኢቭን ለወደፊት ራሱ ሀገር ማስቀጠል ከተፈለገ እንዲህ አይነት ሽፍተኝነትና ወንጀለኝነትን መቃወም፣ በቁጥጥር ስር ካለ መቅጣት። ለምሳሌ ከ2 ሳምንት በፊት ከፍተኛ ካምፔን አድርገን ነበር ኦሮሚያ ላይ። ሰው ይታፈናል፣ ኦሮሚያ ላይ ሰው ይገደላል። ምንድን ያደረግነው? በአንድ ወረዳ ወይም ቀበሌ ላይ ሰው የሚታፈን ከሆነ ሰው ይልክልናል መረጃውን። ጃልከር የሚባል ሰው ነው እዚህ ሀገር። ኦኬ፣ ለኦላ ሴንትራል ኮማንድ እንዲህ የሚባል ሰው የሚመራ ኃይል በዚህ አይነት ቀበሌ ላይ እንዲህ አይነት ዘረፍ አድርጓል። የእናንተ ኃይል ነው? አዎ የኛ ኃይል ነው ካለ እርምጃ ይወስድበታል። አይ የኛ ኃይል አይደለም ካለ ብራንዱን ይቀመዋል። እኛ ለህዝብ ይሄ የነጻነት ታጋይ ሳይሆን ዘራፊ ሽፍታ ነው እንላለን። ጋዝዋት የሰላሌ መንገድ አሊዶሮ የምትባለው አብዩ ሲናገር የተባለ ሰምታታል። እቺ ወደ ጎጃም የምትሄደው መንገድ ሰላሌ ላይ በየቀኑ ሰው ይዘረፍ ነበረ፣ ይታገት ነበረ። አንድ ሰው አልታገተም ይህን ዘመቻ ካደረግን በኋላ። ዋይ ቢኮዝ እነኝህ ሽፍቶች ከመንግስት ሴኪሪቲ ጋር ሆነው አማጽያንን ለማጥላላት የሚያደርጉት ነገር እንደሆነ ስለምናገር እነዚህ የአማራ ውስጥ የሚንቀሳቀሱ ኃይሎችም ለአማራ ህዝብም ሆነ ለሌላው ህዝብ የሚያስቡ ከሆነ ቤታቸውን ማጽዳት አለባቸው። ፖለቲካ ኪሳራው ቀላል አይሆንባቸውም። ምክንያቱም እዛ አካባቢ እየተደረገ ያለው ወንጀል፣ እየተደረገ ያለው ውንብድና አይደለም ለነፃነትና ለእኩልነት እታገላለሁ ተገፍቻለሁ ከሚል ኃይል ሽፍታ አያደርገውም። ተራ ሽፍታ የድሮ በደርግ ጊዜ የሚንቀሳቀስ ሽፍታ አላለም የማያደርገው ነገር እያደረገ ያለው። አንደኛ መንግስት አማጽያኖችን የሚከስባቸው የውንብድናና የአሸባሪነት የሚያረጋግጥ ነው የሚሆነው። ሁለተኛ ከኦሮሞ ኃይሎች ጋር ብቻ አይደለም ወለጋ ላይ ንጹሃን እያለቁ የህወሓትም ሆነ የኤርትራ ኃይል ከፋኖ ጋር ሊጣመር አይችልም። ለስ ቢ ቬሪ ክሊር። ተባብሮ ኦሮሞን ለመውጋት የሚፈልግ ኃይል አይኖርም። ተባብሮም አማራን ሊወጋ የሚፈልግ ኃይል አይኖርም።